ያው በብዛት እንደምናውቀው በልማቱም ያው ቻይና ከኛ ሀገር ጋር በጣም እየተሳተፈች ነው እና አብረን ነው ከኛ ጋር ወገን ሆነዋል አብረን ነው የምንሰራው እና አንዱ ቻይና ጓደኛዬ ሌላ አበሻ አግብቶ ነበር እና እናትየው ያው ሴትዮዋ ስትወልድ ልጅቷ ስትወልድ እናትየው እዛው ቁጭ አሉ 3 ወር አለፋቸው ቻይና ደግሞ ያው ኢኮኖሚ ላይ ወጪና እንትን በጣም ነው የሚቆጣጠረው እና በጣም ተናዶ እኚህ ሴትዮ ለምን አይሄዱም እያለ ሲያጉረመርም ሰሞት ምንድነው የሚያናድድ ስለው ለምንድነው እኚህ ሴትዮ የማይሄዱት ሲል እኔ ሄጄ ያው ቋንቋ ስለምችል ነገርኳቸው ለምንድነው እናቴ የማይሄዱት ነጮች እኮ አይወዱም ሲቀመጡባቸው ሲል አይ ልጁ አይኑን ይግለጥ ብዬ ነው እንጂ እኔ ሄደን ነበር አሉ እኛ ሀገር ከጠጡ አይንዱ ነው የሚባለው ቻይና ደግሞ ያው ከሳቁ አይንዱ ነው ወዲያው ጭፍን ነው የምትለው እቺ ከሩዝ አመጋገብ ጋር ይመስለኛል መጥ ላይ ነች ያለችው እና ታክሲ ውስጥ ገብተን እየሄድን አንዱ ቻይና ልክ ገብቶ ቁጭ እንዳለ የሆነ ነገር ሸተተን እና ፍፍ ምናምን ብለን ቻይናው ነው የፈሰው ስንል ዞር ብሎ ወደኛ መብራህንን እኔ አልፈሰውም ማለት ሁሌ ነው እንትን የሚለውና እቺን ታክሲ ሳስታውስ አንድ ራሱ ታክሲ ላይ እንትን በይ ነበር እና ትንሽ መጠጥ ሞክሬ ታክሲ ውስጥ ልገባ ስል ቦታ የለም የሚል ድምጽ ሰማው በጣም ተናድጄ ማን ነው እዚህ ውስጥ ወንድ የሆነ ሰው የተናገራለ ቦታ የለም እና ሰካራም ያለኝ ሰው አለ ወንድ የሆነ ይውጣ እቺን ቃል የተነፈሰው ሰው ይውጣ በየመቆጣት ጀመርኩ ምንም ያክል ሰውዬ ቀና ብሎ እኔ ነኝ ያልኩህ ሲለኝ አንተ አይደለህም ወይ እህት ትሆናለች እንጂ አንተ አይደለም እኔ ነኝ ያልኩህ ውረድ ብለህኛል ልወርዳለሁ ብሎ ሲወርድ ምንድነው ምናምን ሲለኝ ጠጋ ብዬ እቅፍ አድርጌው ይሄ ታክሲ ለኔና ላንተ አይሆንም ቀየረን እንሂድ ብዬው ዛሬ ጧት ነው እቤት ይመጣና ሰው በር ሲያንኳኳ በመጋረጃ በኩል ትንሽ ገልጭ አየውና ማልፈልገው ሰው ነው ልጄን ለቀኩት ሂድና የለም በለ አልኩት እሺ ብሎ የሮጥ ሄዶ በሩን ከፈተ በሩን እንደከፈተ ገና ምንም አልጠየቁትም የለም ማለት ከዛ መቼ ነው የሚመጣው ሲሉት ቆይ ጠይቄው ልምጣ ብሎ በሩን ዘግቶ ወደ መኝታ ቤት እና ልጄ ሁሉ ጊዜ እንደዚህ ነው የሚለው የልጄን ልጅነት ያስታወስኩ እኔ ደግሞ ወደ ራሴ ስመለስ ያሁን ልጅ ብልጥ ነው ጎበዝ ነው አውሮፕላን እኛ በእኛ ጊዜ አውሮፕላን ስናይ አባባባባባ ያለን ከካሳንቸስ ለጋር ድረስ ነበር ምን መለሰው እንደውም ግንብ ስንጋጭ ነበር ያሁን ልጅ ብልጥ ነው የትራንዚት ራሱ እንደሚያረግ ያውቃል እና ማስተዋውሰው ጎረቤት የጓደኛዬ አባት ሞተው ንፍሮ እንባድርቅ ተሰጥቶን ለልጁ በሸሚዙ ነው የተሰጠው በኬኔቴራው ላይ ለኛ በእጃችን ነው አንድ አደፍኝ የተሰጠን ከዛ ይሄድኩና እሷን በልቼ ጨርሼ ጓደኛዬን ስማንታ አልኩት አቤት ንፍሮ ካንተ ልብስ ላይ ያዘግነኝ ስለው እምቢ ሲለኝ ስማ የኔም አባት የማይሞት መስሏል እሺ በየ በዛች አለፍኩት እና ያው የወደፊትና ያሁኑን አንድ ነገር ስናይ ደግሞ ውሽማ የሚባል ነገር አለ እኔ ሰውን ማማት አልፈልግም በራሴ ነው እንትን ምለውና ባለቤቴን በጣም ነው የምወዳት ስማ ፍልፍሉ ባለቤቴ እኮ ሌላ ሰው ጋር እየሄደች ነው ሲሉኝ በፍጹም አታረገውም እኔን ታውቀኛለች አልኩ አረ እየሄደች ነው አታረገውም ለኔ ፍቅር አላት ስል አረ እንደውም ነገ የምትይዘውን መኝታ ቤት እናሳያለን አሉኝ ማታ ቀፍያት ተኝቼ ስሚ አንቺ አልኳት አቤት ስትለኝ ነገ እንዳትሄጂላቸው ሊያስይዙሽ ነው አልኳት እና ባለፈው ደግሞ ያው 89 ና አንርሳ የወንድና የሴት አያቶቼ ናቸው በእድሜ እንኳን በጣም ሄደዋልና የ50 ዓመት ኢዮቤልዩ በዓላቸውን ያከበሩ የ50 ዓመት የፍቅር ታሪካቸውን ቴሌቪዥን ሊቀርጻቸው መጣ እንዴት ነው 50 ዓመት በፍቅር የኖራችሁት ሲባል ወንድ አያቴ እሷን ጠይቋት እሷነች እንትን የምትለው ሲል እርሶ ተናገሩ ሲል እሺ ያው እንግዲህ መጀመሪያ ያገኘኝ ገበያ ነው ጠለፈኝ ገረፈኝ ከዛ ፈረስ ላይ ጫነኝ ፈረሱን ና ትሄዳለህ አንድ ሲለው እምቢ አለ ትሄዳለህ ሁለት እምቢ አለው ፈረሱ ትሄዳለህ ሶስት ሲጎተተው እምቢ አለው አወጣና ከጉያው ሽጉጡ ግንባሩን አለው ከዛ በኋላ ከፈረስ ላይ እኔንም አወረደኝና ትሄጃለሽ አንድ
አለኝ። ከዛ እስከ ዛሬ በፍቅር እንኖራለን አለችው። ወንድና ሴት አያቶቼ እድሜያቸው በጣም እየጃጀ እያረጁ መጡ እና እኛንን የልጅ ልጆች እንትን የምንለው እና ጧት እኔ ነኝ በረንዳ ላይ የማወጣቸው። እድሜያቸው ጃጅቷል። ሁለቱንም ፀሐይ ላይ ቁጭ አድርጊያቸው ወንድ አያቴ አይቷት እሷን ስሚ አንቺ ሴትዮ ሲላት አቤት ስትል እማውቅሽ ይመስለኛል። እሺ በ3 ብር እንድንሆን ኢንቨስተር ሁልጊዜ 89ን ያለመታከት መጫን ያቅማችሁን ያህል እያለሙ ይሸለሙ። ከ8000 ጊዜ በላይ ሞክሩ። ያቅማችሁን አነሰ በዛ ሳትሉ ከ8000 ሁሌ ባለቤቴ የጾም ወቅት ማስታውሳት እሷን ነው እና ልክ ጾም ማታ ገብቶ እንደዚህ እንትን ብሎ ጠዋት ትነሳና ፍርፍር ድስቱን ጥርግራጊውን ፍርፍር ትበላና ነፍስ አባቷ ጋር ትሄዳለች። አባቴ አቤት እንደው እስከ ትላንት እንትን ብዬ ጠዋት ጾም መግቢያው ላይ ተሳስቼ ፍርፍር በላው የነካካውን ሲል 40 ስገጂ ብለዋት ሄዱ። ልክ ጾሙ ሲፈታ ደግሞ ማታ እየሰራች ገና ሳይፈታ ለወጥ ለመቅመስ አንድ እንቁላል ዋጠች። ውይ ገና ሳይፈታ ብላ ነፍስ አባቷ ጋር ሄደች። አባት አቤት አሁን ደግሞ ጾሙ ሳይፈታ አንድ ቀን ሲቀረው እንቁላል ዋጥኩኝ ስትል አረዲያ አንቺ ሴትዮ ምን ነው ጾሙን አላስወጣልሽ አሏት። ጾም ልክ እንደገባ ነው ገብቷል። ያው ዛሬ ነው ጠዋት ላይ ሄጄ የሆነች ምግብ ቤት አየሁኝና ፍልፍሉ ምንድነው የምትፈልገው የጾም ነው የፍስክ ምናምን ሲሉኝ ግራና ቀኝ አይቼ የፍስክ ስጠኝ ስለው ምንድነው የፍስክ ስለው ቀይ ወጥ አለ አለኝ። አምጣው አልኩት። ወዲያው ቀይ ወጡን ሲያመጣው 3 ፍሬ ስጋ ነች ያለችው። ለዚህ የጾም አይሻለኝም እንዴ ስለው በቃ ስጋውን አንሱለት አለ እና እሷን በልቼ ነው የወጣሁት። እዛ በስንተኛውም ቀን ሄድኩኝ። ሲሄድ የሆነችው የለመድኳት ቤት ነው። አሁንማ ለምን ለ3 ስጋ ብዬ አልሳሳትም ብዬ ሽሮጥ ስጠኝ ተጋቢ ነው ብዬው ተጋቢ ነው እየበላው እዛ ጋር የሆነ ሰውዬ ችክ ከሚል ጥብስ ይበላል እና ሲጎርስ ትክዝ ብዬ አየው ጀመረ። ስክሪን ሴቨር አረኩት። ፍልፍሉና አለኝና ያንን ጥብስ በዳቦ ጥቅልል አድርጎ አጎረሰኝ። እንደገናም ጥቅልል አድርጎ አጎረሰኝ። ከዛ አፌን ጥርግ አድርጌ እቺ ጾም ወጥታ በእጄ በበላው አልኩኝ። በብዛት ሰው ምግብ እየበሉ ከተመለከታችሁ አንዳንድ ሰው ይመጣና ናብላ ምናምን ሲባል በፍጹም አሁን ነው የበላሁት የተባረከ ይሁን ሲል እባክህ ብላ ሲሉት እሺ ካላችሁ ብሎ አሁን ነው ምሴን በለው ያለው። እየተቀለለ ጉርስ ሲያርግ እየተቀለለ ሲጎርስ አንዱ ጓደኛው አይቶ ስማ አንተ ምሳህን ፈንድሻ ነው እንደ የበላኸው